ከጸሐፊነት ነው ራሷን ወደ ፋብሪካ ባለቤትነት የቀየረችው። ስራ ለመስራት ከገንዘብ ይልቅ ህልም ይቀድማል ትላለች። ካሰች አያሌው ትባላለች። የኬኤች ቢዝነስ ግሩፕ መስራችና ሲኢኦ ናት። የዩኒቨርሲቲ ተማሪ ያለች የቱር ካምፓኒ ውስጥ ሴክሬታሪ ሆና ተቀጥራ ትሰራለች። ከጊዜያትም በኋላ ስራው ለሷ ቀላል እንደሆነ ስታየው ንግድ ፍቃድ አውጥታ በራሷ መስራት ጀመረች። መኪናና ሌላ የሚያስፈልጉ ነገሮች ስላልነበሯትም በኪራይ ነው ትሰራ የነበረው። ስራውም እንደምትፈልገው እየሆነላት ሲመጣ ተጨማሪ የተለያዩ ማሽነሪና ለግንባታ የሚሆኑ ዕቃዎችን ከውጭ እያስመጣች መሸጥ ማከራየት ራሷም መስራት ጀመረች። ጥሩ እየሰራች እያለ ግን ያላሰበችው ችግር ከፊቷ መጣ። ኮቪድ ተከሰተ። ሁሉንም ስራዎቿን አስቆማት። እሷ ግን እጅ ከመስጠት ይልቅ የተለያዩ ስራዎችን ሞክራለች። ያም ችግር ካለፈው በኋላ ስራዎቿን አጠናክራ በመቀጠልና ከዛም ባሻገር ደግሞ በኢትዮጵያ የመጀመሪያ የነበረውን የፕላስቲክ ፎርምወርክ ፋብሪካ ከፈተች። በዚህ ሁሉ የስኬት ጉዞ ውስጥ ግን የግል ቤቷን የሚያሸጥ ችግር ገጥሟት ያውቃል። እሷ ግን እንዲህ ትላለች፣ በር ሲዘጋባችሁ መስኮቱን ፈልጉ፣ መስኮቱ ሲዘጋ ሌላ ቀዳዳ እየፈለጋችሁ ቀጥሉ እንጂ በጭራሽ ተስፋ እንዳትቆርጡ ትለናለች። በብልሃት ነው።